ሰላም የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ እያልን በዛሬ ትምህርታችን ደግሞ የአማርኛ ፊደላት እናያለን። ከዚህ በመቀጠል ደግሞ ከአማርኛ ፊደሎች ባየናቸው ፊደሎች ቃላቶችን እየመሰረትንን በቀላሉ ማንበብ መጻፍ እንዲችሉ እናደርጋችኋለን። ከዚህ በተጨማሪ ደግሞ በኦንላይን መማር ወይም ደግሞ ልጆቻችሁን ማስተማር የምትፈልጉ ሀገር ውስጥም ሆነ ሀገር ውጭ ሆናችሁ መማር መከታተል ትችላላችሁ። ቀጥታ ወደ ትምህርታችን ስንሄድ ይቺ ማናት? ሀ ይቺ ሁ ይቺ ሂ ይቺ ሃ ይቺ ሄ ይቺ ህ ይቺ ሆ። እስቲ እንደገን ሀ ሁ ሂ ሃ ሄ ህ ሆ ሆ። እሺ ወደ ቀጣዩ ስንሄድ ደግሞ ይቺ ማናት? ለ ናት። ለ ሉ ሊ ላ ሌ ል ሎ ሎ ናት። ይችኛዋ ማናት? ማናት ናት? ለ ሉ ሊ ላ ሌ ል ሎ ሎ ሎ። እሺ በመቀጠል ይቺ ማናት? ሀ ናት። ሀ ሁ ሂ ሃ ሄ ህ ሆ። እስቲ እንደገን ይችን ማናት ናት? ሀ ናት። ሀ ሁ ሂ ሃ ሄ ህ ሆ ሆ። እሺ ዘን ይቺ ማናት? መ ናት። መ ሙ ሚ ማ ሜ ም ሞ። ይችኛዋ ናት? መ ሙ ሚ ማ ሜ ም ሞ ሞ ሞ። ይችኛዋ ማናት? ሰ ናት። ሰ ሱ ሲ ሳ ሴ ስ ሶ። እስኪ እንደገን ይቺ ማናት? ሰ ሱ ሲ ሳ ሴ ስ ሶ ሶ። እሺ መልካም ወደ ቀጣዩ ስናልፍ ይቺ ማናት? ረ ናት። ረ ረ ሩ ሪ ራ ሬ ር ሮ ሮ። እሺ እንደገን ረ ሩ ሪ ራ ሬ ር ሮ ሮ። ይቺ ማናት? ሰ ናት። ሰ ይቺ ሱ ይቺ ሲ ይቺ ሳ ይቺኛዋ ሴ ይቺ ስ ይቺኛዋ ሶ ሶ። ይቺኛዋ ማናት? ሰ ሱ ሲ ሳ ሴ ስ ሶ ሶ። እሺ በመቀጠል ይቺ ማናት? ሸ እንላታለን። ይቺ ደግሞ ሸ ሸ ሹ ሺ ሻ ሼ ሺ ሾ ሾ እንላታለን። ሾ ናት። እሺ በድጋሚ ስናያት ይችኛዋ ማናት? ሸ ናት። ሸ ሸ ሹ ሺ ሲ ይችኛዋ ማናት?
ሻ ይቺ ሼ ይቺ ሺ ይቺ ሾ ሾ ናት ሾ ኦኬ ዘን ይችኛዋ ማን ናት? ቀ ናት ቀ ቀ ቁ ኢ ቃ ኤ ቅ ቆ ይቺ ማን ናት? ቀ ቁ ኢ ቃ ኤ ቅ ቆ ኦ ናት። ዘን ይቺ ማን ናት? ይቺኛዋ በ ናት። በ ይቺ ቡ ይቺ ቢ ይቺ ባ ይቺ ቤ ይቺ ብ ይቺኛዋ ቦ እንደገን ያው በ ቡ ቢ ባ ቤ ብ ቦ ቦ እሺ ወደ ቀጣዩ ስናልፍ ይቺ ማን ናት? ይቺ ተ ናት። ተ ቱ ቲ ቲ ይቺ ታ ያው ታ ይቺ ማን ናት? ቴ ይቺ ት ይቺኛዋ ቶ ናት። ቶ እስቲ እንደገን ያው ተ ቱ ቲ ታ ቴ ት ቶ ቶ ናት። እሺ በመቀጠል ይቺ ማን ናት? ቸ ቸ ቹ ቺ ቻ ቼ ቺ ቾ ቾ ዘን ይቺ ማን ናት? ቸ ቹ ቺ ቻ ቼ ቺ ቾ ቾ ናት። እሺ ዘን ይቺ ማን ናት? እነዚህ ይቺን አንብቡልኝ። በ ከዛ ይችኛዋ ላ አሁን እነዚህን ቃላቶች የምናያቸው በእነዚህ ባየናቸው ፊደላት ነው። ያየናቸውን ፊደላት ቃላት እየመሰረትን እናያለን ማለት ነው። ወደ ቃላቶቹ ስናልፍ እስቲ አንብቡልኝ። በላ 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 ብለን ቃላት እንመሰርታለን። በላ እሺ ወደ ቀጣዩ ስናልፍ እነዚህስ ይቺ ማን ናት? ሎ ከዛ ይችኛዋ ሚ አንድ ላይ ሎሚ ሎሚ። እሺ እነዚህ ይቺ ማን ናት? ሉ ናት። ይቺ ል አንድ ላይ ሉል ሉል ብለን እንጽፋለን። ሉል እናነባዋለን ማለት ነው። እሺ እነዚህ ይቺ ማን ናት? መ ከዛ ይችኛዋ ሮ አንድ ላይ ሲነበቡ መሮ መሮ። እንግዲህ እኒህ ፊደሎች መም ይቻት ከዚህ ጋር መን እዚህ ጋር አይተናል። ሮ ደግሞ ከዚህ ጋር አይተናታል። ሮ ይኸው ይቻትነት ማለት ነው። ከዚህ ጋር ምንድን ነው እያደረግን ያለ ነው? ባየናቸው ፊደላቶች ቃላትን መመስረት ቃላትን መመስረት መሮ። እሺ መሮ እነዚህ ይቺ ማናት? መ ናት። ይችኛዋ ሪ አንድ ላይ መሪ 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 ብለን እናነባቸዋለን። መሪ። እሺ ወደ እነዚህ ስናልፍ የመጀመሪያዋ ፊደል ማናት? ላ ናት። ከዛ ይችኛዋ ም ላ ም ላም ላም ላም። እሺ ይቺ ማናት? ማ ከዛ ይቺ ሚ ማ ሚ ማሚ ማሚ።
ማሚ። እሺ እነዚህ ይቺ ማናት? ሂ ናት። ከዛ ይችኛዋ ሳ፣ ይቺ ብ አንድ ላይ ሂሳብ 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 ብለን እናነባለን። እሺ እሺ እነዚህ ይቺ ማናት? ታ፣ ይቺ ታ፣ ይቺ ሪ አንድ ላይ ታታሪ ታታሪ ብለን እናነባቸዋለን። ታታሪ። እሺ እነዚህ ይቺ ማናት? ሻ ናት። ይቺ ሺ አንድ ላይ ሲነበቡ ሻ ሺ ሻሽ ሻሽ። እሺ እነዚህ ይቺ ማናት? ሳ፣ ይቺ ር አንድ ላይ ሳ ር ሳር ሳር። ይችኛዋ እስቲ አንብቡልኝ። ይቺ ማናት? ቤ፣ ይቺ ት አንድ ላይ ቤት ቤት ብለን እናነባቸዋለን። ቤት። እነዚህ ይቺ ማናት? ሁ፣ ይቺ ለ፣ ይቺ ት አንድ ላይ ሁለት ሁለት ብለን እናነባለን። ሁለት። እሺ እነዚህ ይቺ ማናት? ሱ፣ ከዛ ይቺ ቅ አንድ ላይ ሱቅ ሱቅ። እሺ ይቺኛዋ ይቺ ማናት? ሶ፣ ይቺ ስ፣ ይቺ ት አንድ ላይ ሶስት 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 ሶስት። ኦኬ እነዚህ ይቺ ማናት? በ፣ ከዛ ይችኛዋ ቀ፣ ይቺ ለ አንድ ላይ በቀለ በቀለ ብለን እናነባለን። በቀለ። እሺ ዘን እነዚህስ እስቲ አንብቡልኝ። የመጀመሪያ ፊደል ይቺ ማናት? ቀ ናት። ከዛ ይችኛዋ ማናት? ሪ አንድ ላይ ቀሪ ቀሪ። እሺ እነዚህ ይችኛዋ ማናት? መ ናት። ከዛ ይችኛዋ ቶ አንድ ላይ አንብቧቸው እስቲ። መቶ መቶ ብለን እናነባቸዋለን። መቶ መቶ። እሺ እነዚህ ይቺ ማናት? ሆ፣ ይችኛዋ ሼ ሆ ሼ ሆሼ ሆሼ ሆሼ። እሺ እነዚህ ይቺ ማናት? ል፣ ይችኛዋ ብ አንድ ላይ ልብ ልብ ልብ። እነዚህ ይቺ ማናት? ማ፣ ከዛ ይቺ ር አንድ ላይ ማር ማር ማር። እሺ እነዚህ የመጀመሪያው ፊደል ማናት? መ፣ ከዛ ይችኛዋ ማናት? ታ አንድ ላይ መታ መታ ብለናል። መታ መታ። እሺ በመቀጠል እነዚህ ናቸው። የመጀመሪያው ፊደል ማናት? እቺ ሰ፣ ከዛ ይችኛዋ ራ አንድ ላይ ሰራ ሰራ ብለን እናነባቸዋለን። ሰራ። እሺ በመቀጠል እነዚህ ናቸው። ይቺ ማናት? ቀ፣ ከዛ ይችኛዋ ረ ያው ቀረ ቀረ ብለን እናነባለን። ቀረ ቀረ። በዚህ አይነት መንገድ ከተለማመድን
በቀላሉ አማርኛን ማንበብ መጻፍ መቻል እንችላለን ማለት ነው። ምንም የሚያስቸግር ነገር የለውም። እንዳልኳችሁ መጀመሪያ እያንዳንዳቸውን ፊደሎችን እነዚህን መለየት፣ እነዚህን ያየናቸውን፣ ከዛ ደግሞ ባያችኋቸው ፊደላት እንደዚህ ቃላትን ማንበብ መጻፍ መገጣጠም ከለመዳችሁ አማርኛ በጣም ቀላል ነው። በቀላሉ መልመድ ትችላላችሁ ማለት ነው። ከዚህ በበለጠ ደግሞ በኦንላይን ብትማሩ በጣም በአጭር ጊዜ ብቁና ጥሩ አንባቢ እንድትሆኑ አድርገን እናስተምራችኋለን ማለት ነው። በአጭር ጊዜ ብቁ መሆን ትችላላችሁ። በኦንላይን ለመማር ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም ሀገር ውስጥም ሆነ ሀገር ውጭ ሆናችሁ እናንተም ሆነ ልጆቻችሁን ማስተማር ትችላላችሁ። ለዛሬ የነበረን ትምህርታችን ይህንን ይመስላል። መልካም ጊዜ፣ ሰናይ ቆይታ ተመኘሁላችሁ።